በቅድሚያ ሁላችንንም እንኳን ለሰባተኛው ዙር የኢትዮጵያ ሀገራዊ ምርጫ ደረሰን ማለት ወዳለሁኝ። የምርጫ ሂደቱን በጣም ዲሞክራሲያዊ ነጻ ፍትሃዊ በሆነ ሁኔታ በግልጽነት እየተካሄደ ነው ያለው። በግልጽነት ሚዲያዎች እየዘገቡ ነው። ህዝቡ ተሰልፎ የምርጫ ጣቢያ ከመከፈቱ በፊት በማለዳ ተነስቶ መብቱን በተግባር እየዋለ ነው። ይጠቅመኛል ይመራኛል ብሎ የሚፈልገው መሪ ያለማንም ተጽዕኖ የተለየ የምርጫ ላይ ተጽዕኖ ሊያሳድር የሚችል የተለየ ምንም አይነት እንቅስቃሴ ሳይኖር በሚገባ ደስ ብሎት እየመረጠ ነው ያለው። በጥሩ ሁኔታ የምርጫው ሂደት እየሄደ ነው ያለው። ህዝቡ መብቱን እየተጠቀመ ነው ያለው። እንግዲህ መንግስትን ለማቋቋም ዋናው የስልጣን ምንጭ በእርግጥም ህዝብ እንደሆነ የኢትዮጵያ ህዝብ አምኖ እዚህ ሽግግር ደረጃ ላይ መድረሱ ኢትዮጵያ መሪዋን የምትመርጠው ዲሞክራሲያዊ በሆነ ስርዓትና ፍትሃዊና እንደዚህ ገለልተኛ ህዝብን ሉዓላዊ ባደረገ የምርጫ ሂደት መሆኑ ለሀገራችን ሰላም፣ ዘላቂ ሰላም፣ ልማት የኢትዮጵያን ትልልቅ ራዕዮች ለማሳካት ወሳኝ የሆነ ምዕራፍ ነው። ህዝቡም ይሄንኑ እያደረገ ነው።